ዛሬም ባሪፍ ቪዲዮ ተመልሼ መጥቻለሁ። በእናንተ ጥያቄ መሰረት ነው እነዚህን ቪዲዮ ሰሞኑን እየሰራ ያለሁት። ፌስቡክ ላይ ብዙዎቻችሁ እንዴት አድርገን ስማችንን መቀየር እንችላለን ብላችሁ ጠይቃችሁኛል። በሁለት ደቂቃ ውስጥ ማለት ነው የፌስቡክ ስማችሁን በሌላ መቀየር እንዴት እንደምትችሉ በቀላሉ ማለት ነው ቀለል ባለ መልኩ አሳያችኋለሁ። ቪዲዮን በቅንነት ላይክ እየገጫችሁ ለፉ። ወደ ቪዲዮ ልሰዳችሁ። የፌስቡክ ስማችንን እንዴት በሁለት ደቂቃ መቀየር እንደምንችል አሳያችኋለሁ። እዚህ ጋር እንደምታዩት ፌስቡክ ላይት አለ። እኔ በፌስቡክ ላይት ነው የምጠቀመው። ስለዚህ በቀጥታ ወደ ፌስቡክ ላይታችን ላይ እንገባለን። ከዛ እዚህ ጋር ሶስት ሰረዝ አለች እንደምታዩት፣ እሷን እንነካለን። ልክ ሶስት ሰረዟን ስትነኩ ማለት ነው ወደ ታች አካባቢ ይኸው እዚህ ጋር ፕሪቪየሲ ሴቲንግ ኤንድ ፕሪቪየሲ የሚልና ከስር ደግሞ ሴቲንግስ የሚላል እንደምታዩት። አንዳንዴ ሴቲንግስ የሚለው ማለት ነው ቀድሞ ላይ መጣ ይችላል። ሴቲንግስ ኤንድ ፕሪቪየሲ የሚል ይመጣላችኋል። እሱን ከነካችሁ በኋላ ይመጣል ሴቲንግስ የሚለው ማለት ነው። ዞሮ ዞሮ ሴቲንግስ የሚለውን እንነካለን። ልክ ሴቲንግስ የሚለውን ስንነካ ማለት ነው እንደዚህ አይነት ገጽ ውስጥ ይከተናል። ከዛ ውስጥ መጀመሪያ ላይ ያለው ማለት ነው እዚህ ጋር ፐርሰናል ኢንፎርሜሽን የሚላል እንደምታዩት። ፐርሰናል ኢንፎርሜሽን የሚለውን አንዴ ትነካላችሁ ማለት ነው። ልክ ፐርሰናል ኢንፎርሜሽን የምትለዋን ስንነካ እንደምታዩት ልክ እንደዚህ አይነት ገጽ ያመጣልናል። ከዛ ውስጥ መጀመሪያ ላይ ማለት ነው ኔም ይልና ኤዲት የምትላለች እዚህ ጋር ኤዲት የምትለዋን አንዴ እንነካለን ማለት ነው። ልክ እንዴት ነው የምንቀይረው? መጀመሪያ ላይ ናቲ የሚለው ላይ እንገባና እናንተ በፈለጋችሁት ታረጋላችሁ ማለት ነው። ለምሳሌ እኔ ማቲ ናቲ የነበረውን ማቲ አረኩት። ከዛ ሚድል ኔም መጀመሪያ የሚለውም ላስት ኔም አፕ የሚለው ላይ ትመጡና ማለት ነው እናንተም አባታችሁ ማለት ነው ላስት ኔም። ከዛ እዚህ ጋር ትመጡና ደግሞ ማቲ ማን አልኩት። ይሄው ማቲ ማን አልኩት። ስለዚህ ናቲ አፕ የነበረውን ማቲ ማን አልኩት። ከዛ ምን ታረጋላችሁ? እዚህ ጋር ሪቪው ቼንጅ የሚል አለ እዚህ ጋር ከስር ማለት ነው። ሪቪው ቼንጅ የሚለውን አንዴ ትነካላችሁ ማለት ነው። ልክ ሪቪው ቼንጅ ስትሉት እንደዚህ አይነት ምርጫ ያመጣላችኋል። ስማችሁ ማቲ ማን ነው ማድረግ የፈለግከው ይለኛል ወይስ ነው ማቲ ወይስ ደግሞ ማን ማቲን የፈለግከው? እኔ የፈለግኩት ያው ማቲ ማን ስለሆነ እዛው ላይ እንዳለ ሆኖ ከስር ፓስወርድ አስገባ ይለኛል የፌስቡክን ማለት ነው። ስለዚህ እናንተም በቀጥታ የፌስቡክ ፓስወርዳችሁን ታስገባላችሁ። ይሄው ፓስወርዴ ላስገባ። እናንተም ፌስቡክ ፓስወርዳችሁን ታስገባላችሁ። ከዛ በኋላ የፌስቡክ ፓስወርዳችሁን ካስገባችሁ በኋላ ሴቭ ቼንጅ የሚል አለ እንደምታዩት። ሴቭ ቼንጅ የሚለውን አንዴ ትነካላችሁ ማለት ነው። ልክ እንደምታዩት ማለት ነው በቀጥታ የፌስቡክ ስማችንን ቀየረልን ማለት ነው። አያችሁ ማቲ ማን ሆነ ማለት ነው የፌስቡክ ስማችን። ስለዚህ ልክ እንደዚህ በቀላሉ ማለት ነው የፌስቡክ ስማችንን ልክ እንደዚህ በሁለት ደቂቃ ውስጥ መቀየር እንችላለን ማለት ነው። እንደወደዳችሁ ተስፋ አረጋለሁ። ቪዲዮውን አይታችሁ ያልገባችሁ ሐሳብ፣ አስተያየት፣ ጥያቄ ካላችሁ በኮመንት ላይ አስቀምጡልኝ። ቪዲዮውን በቅንነት ላይክ እየገጫችሁ እለፉ። ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በቀጣይ በሌላ ቪዲዮ ተመልሼ እስክመጣ ድረስ ባላችሁበት የምድር ጫፍ ሁሉ ሰላማችሁ ይብዛልኝ። ሰላም ሁኑልኝ። ቻው